بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه በአላህ ፍቃድ ዛሬ ሁለተኛውን አንቀጽ እንቀጥላለን። የዛሬው ከሰለፎቹ የሚገኘው ኢማም ወይም ዓሊም አልኢማም አልአውዛዒ ይባላል። ኢዕቲቃዱ አቢ ዑመር ዓብድራሕማን ቢን ዐምር አልአውዛዒ የሞተው በ157 ሊልሂጅራ በበይሩት የሚባለው ከተማ ከአትባዑ ታቢዒን ታላቆቹ ውስጥ ነው የሚመደበው። እዚህ ላይ ትልቀቱ ከዕድሜ ነው የተያዘው እንጂ بكبر يتيازى يتدردروا أيضا. قال أبو إسحاق إبراهيم بن محمد الفزاري: سألت الأوزاعي فقال: اصبر نفسك على السنة وقف حيث وقف القوم وقل بما قالوا وكف عما كفوا عنه واسلك سبيل سلفك الصالح فإنه يسعك ما وسعه. أبو إسحاق إبراهيم بن محمد الفزاري يتبالو أوزاعي طيك يوالونا اندزي بلوال ሱና ላይ ራስህን አስታግስ፣ ቆይ ታገስ። ሱናው ላይ ይሄ ከብዙ አንሳር ነው። አንደኛ ቢድዓ በበዛበት ጊዜ ሱና ላይ መቆየት ይከብዳል። ኩፍር እና ቢድዓ መሰረታዊ ነገር ሲሆን በሰው ዘንድ ሱና ላይ መቆየት ያስወቅሳል። ሱና ላይ መገኘት የሰውን አይን ይስባል፣ የሰውን ንቀት ይስባል እና ምናልባት እስከ እጅ መዘርጋት ድረስ ሊደርስ ይችላል። ስንት ኒቃብ የሚለብሱ ሴቶችን አዛ ያገኛሉ። ስንት ጺማቸውን የሚያሳድጉ ወንድሞቻችንን አዛ ያገኛሉ። ሱሪያቸውን የሚያሳጥሩ ወንድሞቻችን ስንትና ስንት አሉ አዛ የሚያገኙ። ነገር ግን መስታወስ ያለብን የሙሐመድ ሰለላሁ ዐለይሂ ወሰለምን ብስራት ነው። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንደዚህ ብለዋል: በደአ አልኢስላሙ ገሪባ ወሰየዑዱ ገሪባ ፈጡባ ሊልጉረባ። እስልምና በሚናቅ መልኩ በማይታወቅ መልኩ የሚያስገርም ነገር ሆኖ ተጀመረ እና በዛ ሁኔታ ይመለሳል። ስለዚህ ጥሩ ነገር ይጠብቁ፣ ለአላህ ብሎ ሱናውን ተከትሎ ከሰዎችን የሚለዩ። ሌላኛው አንሳር ደግሞ ሱና እስልምና ነው። ስለዚህ አንድን ሰው እስልምና ላይ መታገስ አለበት። አላህ ዐዘ ወጀል ያዘዘው ነገር ላይ መገኘት አለበት። አላህ ከከለከለው ነገር ራሱን መቆጠብ አለበት። ወቂፍ ሐይሱ ወቀፈ አልቀውም እና ሰዎቹ ሰሓባዎቹ የቆሙበት ቦታ ላይ ቁም፣ አትለፍ። እነሱ ያላለፉትን ድንበሮችን አትለፍ። ሱናው ላይ ተገኝ እንጂ ከሱናው አትለፍ። ወቁል ቢማ ቃሉ፣ እነሱ ያሉትን በል ብለዋል። ስለዚህ ከእምነት አንሳር ከመቀበል አንሳር በምላሳችን የምናሳያቸው ነገራቶችን እነሱ ያሉትን በል። እነሱ ያልመሰከሩትን ነገር የገይብ ነገር ሆኖ አንተ አትመሰክር እና ሳልሕ የሆኑትን ቀደምቶችህን መንገድ ተከተል። ምክንያቱም እነሱን የበቃቸውን ነገር አንተን ይበቃሃል። አሁን ይሄን ነገር በደንብ ብናስብበት፣ ይሄ ነገር በደንብ ብናገነዝበው ብዙ ነገር ልንረዳ እንችላለን። ለሳልሕ ቀደምቶቻችንን የበቃቸውን እስልምና እንዴት ለኛ ሊበቃን አይችልም? እስልምና ውስጥ ያለው ዒባዳ፣ ያለው ኸይር፣ ያለው ሱና ብዙ ነው። አንድን ሰው የሱናውን ድንበሮችን አያዳርስም፣ አይጨርሰውም ውስጡ ያለውን አምልኮት። ስለዚህ አንድን ሰው ወደ ቢድዓ የሚዞረው ሱናውን ስለጨረሰው ነው እና ስላልበቃው ነው ወይስ ሻህዋና ነፍስያ ነው? ይህን ነገር በደንብ ማስባሉ። ለአቡበክር ረዲየላሁ ዐንሁ የበቃውን እስልምና ለእኛ ይብቃል። ለዑመር ብን አልኸጣብ ረዲየላሁ ዐንሁ የበቃውን እስልምና እኛም ይብቃል። ለዓኢሻ ረዲየላሁ ዐንሃ የበቃትን እስልምና ለእኛም ይብቃል። كذا بمقتل انديه هلال. وقد كان أهل الشام في غفلة من هذه البدعة حتى قذفها إليهم بعض أهل العراق ممن دخل في تلك البدعة بعدما ردها عليهم فقهاؤهم وعلماؤهم فأشربها قلوب طوائف من أهل الشام واستحلتها ألسنتهم وأصابهم ما أصاب غيرهم من الاختلاف فيه. إن يشام سوج يشام أجر نواريوج كزيج بدعة غفلة لا ينبروا ይችን ቢድዓ አያቋትም ነበር መጀመሪያ። የትኛው ቢድዓ ከተባለ በኢማም አልአውዛዒ ጊዜ የተጀመረው ቢድዓ አልቀውሉ ቢኸልቅ አልቁርአን፣ ቁርአንን የአላህ ቃል ፍጡር ነው ማለት። ይሄ አስቀያሚ ቢድዓ በዛ ጊዜ ነበር የተጀመረው እና እዚህ ላይ ምን ይላል? አህሉ ሻም ከዚች ቢድዓ ገፍላ ላይ ነበሩ፣ አያቋትም ነበር። የተወሰነ የኢራቅ ነዋሪዎችን እነሱ ላይ እስከሚጥሏት ድረስ እና እዚህ ላይ ሲነግረን ይሄ ቢድዓ የሚመልስለት ሰው ጠፍቶ አይደለም። የነሱ ዑለማ የነሱ ፉቃሃ መልሶላቸው ነበር፣ ውድቅ አድርጎት ነበር። ነገር ግን
እነሱ የሚተውት ነገር አይደለም። አህሉል ቢድዓ ቢድዓቸውን የሚተው አይነት አይደሉም፣ መልስ ስለተሰጣቸው ብቻ እና ከዛ የተነሳ የተወሰነ ሰዎች ከአህሉ ሻም ምላሳቸውን አጣፈጣቸው ይህን ቢድዓ እና ከዚህ ቢድዓ የተነሳ እነሱ ብዙ እክትላፍ ደረሰባቸው፣ ከነሱ በፊት በዚህ ቢድዓ ላይ የተገኙ ሰዎች እንደደረሰባቸው። ሲቀጥል እንደዚህ ይላል፣ ወለስቱ ቢያኢሲን አን የርፈዐ አላሁ ሸረ ሃዚሂ ልቢድዓ ኢላ አን የሲሩ ኢኽዋንን ኢላ ተዋድን ባዕደ ተፈሩቅን ፊ ዲንህም ወተባጉድ። እኔ ተስፋ እምቆርጥ አይደለሁም፣ ተስፋ እየቆረጥኩኝ አይደለሁም አላህ ዐዘ ወጀል ይሄን ቢድዓ በማንሳቱ እና እነሱ ወደ ወንድምነት ወደ መዋደድ ከክፍፍላቸው በኋላ እንደሚመለሱ ተስፋ አረጋለሁ። እዚህ ላይ ብዙ ጥቅሞችን እናገኛለን። አንዱን ጥቅም አንድን መጥፎ ነገር ስለተከሰተ ይሄ ማለት ተስፋ መቁረጥ አለብን ማለት አይደለም፣ ተስፋ ማድረግ አለብን። ሌላ የምናገኘው ጥቅም ተስፋ ስላረግን ብቻ ማለት ይሳካል ማለት አይደለም። አላህ ዐዘ ወጀል በፈቀደው መልክ ይሄ ቢድዓ ቀጥሏል። እስካሁን ድረስ እንደዚህ ፍጡር ነው የሚሉ ሰዎች አሉ። እንደው እኛ እንደ መጀመሪያ ጀህሚያዎች አይደለንም። ፍጡር ነው ስንል እንደነሱ በመጥፎ መልኩ ሳይሆን በጥሩ መልኩ ነው። እኛ እያልን ያለነው የጅብሪል ንግግር ነው፣ የሙሐመድ ሰለላሁ ዐለይሂ ወሰለም ንግግር ነው። ራሳቸውን ያታለሉ እኛንም ለማታለል ይሞክራሉ። አንድ አይነት ኩፍር ነው፣ አንድ አይነት ክህደት ነው። ሌላ የምናገኘው ጥቅም ሰዎች መሃል ክፍፍል፣ መጣላት፣ ጠላችነት የሚያመጣው ነገር ምንድን ነው? ወንድምነትን የሚያፈርስ ነገር ምንድን ነው? ቢድዓ ነው። ቢድዓ ሲከሰት የተወሰነ ሰዎች አንድን ቢድዓ ላይ ይገኛሉ። በእርግጥ ሁሉም ሰው ያቺን ቢድዓ ላይ አይገኝም። ስለዚህ ሁለት ሆኑ አልሆኑም፣ ይሆናሉ። ስለዚህ አህሉ ሱና አህሉል ቢድዓ ተው እንደዚህ አታድርጉ ሲሏቸው እኛ እዚህ ላይ ነው የምንፈልገው ሲሉ ሁለት ክፍል ሆነን እንቀራለን። ስለዚህ በቢድዓ ጉዳይ የተወሰነ ወንድሞቻችንን አህሉል ቢድዓ ሲመክሩ፣ ቢድዓ ላይ የወደቁ ሰዎችን ሲመክሩ ኡማውን አታከፋፍሉ እንዳትበሉ። ምክንያቱም ያከፋፈሉት ዳዕዋ የሚያደርጉት ሳይሆን ከሙሐመድ ሰለላሁ ዐለይሂ ወሰለም መንገድ ሌላ መንገድ የፈለጉ ሰዎች ነው። ሲቀጥል እንዲህ ይለናል፣ ወለው ካነ ሃዛ ኸይረን ማ ኹስስቱም ቢሂ ዱነ አስላፊኩም فإنه لم يدخر عنهم خير خبئ لكم دونه لفضل عندكم وهم أصحاب نبيه صلى الله عليه وسلم الذين اختارهم وبعثه فيهم ووصفهم بما وصفهم به فقال محمد رسول الله والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا. እዚህ ላይ በጣም ወሳኝ የሆነ መረጃ አስተላልፎልናል ኢማም አልአውዛዒ። ይሄ ቢድዓ ኸይር ቢሆን ኖሮ ቁርአን ፍጡር መሆኑ ይሄን ማብራሪያ እውቀቱ ለእናንተ አይሰጥም ነበር። የኡማውን ቀደምቶችን ትትቶ ለእናንተ አይሰጥም ነበር። ምክንያቱም አላህ ዐዘ ወጀል ለእናንተ ኸይር ደብቆ ከቀደምቶቻችን አያስቀረባቸውም ነበር፣ ምን የሆነ ጥሩ ነገር ስላላቸው እና እነሱ የመልእክተኛው ዐለይሂ ሰላቱ ወሰላም ሰሓባ ናቸው። የመረጣቸው እና በእነሱ መሃል መልእክተኛውን ያላከበት ዐለይሂ ሰላቱ ወሰላም እና ገለጻቸው። ቁርአን ውስጥ በገለጻቸው መግለጫ እንደዚህ ብሏል፣ ሙሐመድ የአላህ መልእክተኛ እና እሱ ጋር ያሉት ኩፋሮቹ ላይ ጠንካራ ናቸው፣ እርስ በእርስ አዛኞች ናቸው። ሩኩዕ ሲያረጉ ሱጁድ ሲያረጉ ታያቸዋለህ። አላህ የሚሰጠው ጥሩ ነገር ፈልጎ እና የአላህን ደስታ። ማን ነው በአሁን ዘመን ሱጁድ ስላረገ ሩኩዕ ስላረገ ይሄ ሰው እንደዚህ ያረገው ለአላህ ደስታ ብሎ ነው ማለት የምንችለው? የሰው ንያ ለእኛ ግልጽ አይደለም። አላህ ዐዘ ወጀል ቢነግረን ነው እንጂ እኛ ሰው ውስጥ ያለውን ነገር አናቅም። ለሰው ብሎ ሱጁድ እና ሩኩዕ ሊያረግ ይችላል፣ አናቅም። ነገር ግን የሰሓባው ትውልድ አላህ ዐዘ ወጀል ግልጽ አድርጎ ቁርአን ውስጥ ለሱ ደስታ ብሎ ሱጁድና ሩኩዕ እንደሚያረጉ ነግሮናል። አላህ ለአማኞቹ ያስቀመጠውን ኸይር ፈልጎ የአላህን ደስታ ፈልጎ ዒባዳ የሚያረጉ እንደሆነ አላህ ቁርአን ውስጥ አስቀምጦልናል እና ክብርም ሰጥቷቸዋል። ለብቻ አላነሳቸውም እኮ ከሙሐመድ ሰለላሁ ዐለይሂ ወሰለም ኸይሩል ኸልቅ ጋር አስቀመጣቸው። ሙሐመዱን ረሱሉላህ ብሏል በአንድ በኩል፣ ከዛ እሱ ጋር የሚሆኑት ብሏል። ዛሬ ባየነው መሰረት አንድን ኢማም ለሰሓባዎቹ
ኸይሩን ይቀድማል ብሎ ሲናገር አይተናል። እኛ ምንም አንድን ሐሳብ ልናስብ አንችልም እነሱ ያላሰቡት ጥሩ እስከሆነ ድረስ። መጥፎ ከሆነ ልናስብ እንችላለን፣ ግን እስልምና ላይ አንድን ሐሳብ የተሻለ ቢሆን ኖሮ እነሱ ቀድሞውን ያስቀምጡታል። የኢማም አልአውዛዒ ዓቂዳ እዚህ ላይ ያልቃል። الإمام الأوزاعي كنيا علماء كنيا فقهاء كتالاقوቹ ውስጥ ነው የሚመደበው። በሰለፎቹ ዘንድ ከታላቆቹ ውስጥ ነው የሚመደበው። ስለዚህ ከሙሐመድ ሰለላሁ ዐለይሂ ወሰለም እና ሰሓባዎቹ በኋላ የሰለፎቹን ምሳሌ በአጠቃላይነት መውሰድ ስላለብን እሱ እዚህ ላይ ላስቀመጠው መሰረት ከሰለፎቹ ጋር በአጠቃላይነት መረጃቸው ጋር ስለሚስማማ መከተል አለብን። أقول ما تسمعون وأستغفر الله العظيم لي ولكم فاستغفروه فإنه هو الغفور الرحيم. والسلام عليكم ورحمة الله وبركاته.